ጎልድ ላይ $8 ሉዝ አድርጌያለሁ። ስልኩ በጣም ነው ስታክ የሚያደርገው። ባይደ መጣ እስከ $30 ማይነስ ወርዶ ነበር። የ1 አወር ፌር ቫልዩ ጋር ኢንቨርስ አድርጎታል። ደግሞ ከስር ፖይንት ኦፍ ኢንተረስት ስላለ እሱን ለመንካት መሄዱ አይቀርም። ግን የሚያስፈራኝ ነገር ቢኖር ከላይ ሊኩዊዲቲዎች አሉ። ሰላም ትሬደርስ እንዴት ናችሁ? በዛሬ ቪዲዮ የምናየው ያው ጎልድ ላይ $8 ሉዝ አድርጌያለሁ እና እንዴት ሉዝ እንዳደረኩ ሙሉ ብሬክዳውን ነው ማሳያችሁ። ቀን አካባቢ ነበር በኒውዮርክ ሴሽን አካባቢ ነበር የወሰድኩት። ነገር ግን አሁን ነው ሪከርድ ማድረግላችሁ ምክንያቱም አልተመቸኝም ነበርና ሙሉ ብሬክዳውን አደርግላችኋለሁ። እዚህ ጋር ደግሞ ቪዲዮ ምናምን ያመጣሁላችሁ ሁሌ በደረቅ ሲሆን እንዳይደብራችሁ በሚለው ከነ ቪዲዮ ብዬ ማሰቡትና አሁን ብሬክዳውን ላድርግላችሁ። ጎልድን ነበር ዛሬ ትሬድ ያደረኩት። እንዴት መሰላችሁ ትሬድ ያደረኩት? መጀመሪያ ወደ 4 አወር ሂደን 4 አወር ላይ እንደምታዩት ኪ ዞን እንምላቸውን ወይ ኪ ሌቭሎችን ቦታዎችን እያወጣው ነበር። ሰፖርት ሬዚስታንስ እያልኩ ነው እያወጣው ነበርና ከዛን ወደ 2 አወር ላይ ስወርድ እዚች ጋር ፌር ቫልዩ ጋፕ አለ። ስልኩ በጣም ነው ስታክ የሚያደርገው። ባይደ ፈጣሪ ካለ የሆነ ቀን ላይ እንግዲህ ፒሲ ገዝተን በተሻለ ሁኔታ ትሬድ እንደምናደርግ ተስፋ አለኝ እና እዚች ጋር አሁን ስናይ እዚች ጋር 2 አወር ላይ ፌር ቫልዩ ጋፕ አለ። እዚህ ጋር እንደምታዩት እዚች ጋር ይኸውና ይሄኛው ያው ትልቅ ፌር ቫልዩ ጋፕ ነው እንደምታዩት። እዚች ጋር ፌር ቫልዩ ጋፕ ይታያችኋል። እነዚህ በዚህና በዚህ ካንድል መሃል ጋፕ አለ እና እሱ ፌር ቫልዩ ጋፕ ነው። አንዴ ሶሪ ምንድነው በጣም ይቅርታ እዚህ ቤተሰብ እያወራ ስለነበረና እዚች ጋር ፌር ቫልዩ ጋፕ አለ እና ፊቦናቺ ነው መጀመሪያ የዘረጋ ነው። አጥፍቼ ላሳያችሁ እንደገና ስዘረጋ እና ፊቦናቺ ከዚህኛው ሎ እስከዚህኛው ሃይ ስዘረጋ እዚች አካባቢ ከ50 በታች ማለት ነው። እዚች ጋር እንደምታዩት ከ50 በታች እና እቺኛው ፌር ቫልዩ ጋፕ አላይን አደረጉ ማለት ነው። ለዛ በቃ እቺኛው ለኔ ኪ ሌቭል ናት ብዬ አሰብኩኝ። እዚህ ጋር ማርኬቱ እንዲመጣ ነው መጠብቀው ማለት ነው። ከዛ መጣ እንደተባለ መጣ፣ ጥሶ አለፈ። ኢማጂን አድርጉ ጥሶ አለፈ። ከዛ እዚህ ጋር ፖይንት ኦፍ ኢንተረስት ያልኩትም ቦታ ነበረ። ሶሪ አልታይ ስላለኝ ነው ያው ስልክ ስለሆነ ይከብዳል። እና ጥሶት መጣ። ከዛም በኋላ ኢንቨርስ አድርገው የኛውን ጋፕ ማለት ነው። ለዛ አሁን እቺኛው ለሪቴስት ሄዶ ነክቶ መምጣት ነው የሱ ስራው ማለት ነው። እኔ በሱ እርግጠኛ ነበር እና አሁን መጀመሪያ ባይ ነበር ስፈልግ የነበረው፣ አሁን ደግሞ ወደ ሴል ቀየርኩት ማለት ነው የምፈልገውን ነገር እና እዚች ጋር በ50 ሚኒት ላይ እዚች ጋር 50 ሚኒት ላይ እንደምታዩ እዚች ጋር በጣም ጫጫታ አለሽ። እንዴት ላሳያችሁ? ይሄን ፌር ቫልዩ ጋር ማለት ፊቦናቺ ላጥፋ፣ ይሄኛውንም ላጥፋ። ፕራይሱን ቦታውን ይከፈለጋችሁ ኢንዲኬተሩን ቆይ ለጊዜው እንትን ላጥፋ። እነዚህ ላይኖችም ያው በደንብ እስካልነገርኳችሁ ድረስ ያው ግልጽ አይደሉም ላይኖቹ። ለዛ ለጊዜው ያስፈልጋችሁም ለእናንተ ለማብራራት እና እንዴት ነው እዚች ጋር ያ ኢንቨርስ ካደረገው በኋላ ማለት ሰበረው። ከዛን እዚች ጋር እንደምታዩት እዚች ጋር ተነካ በጣም አስቸገረም ነው። ከዛን ልክ ሰበረ። እዚች ጋር እንደምታዩት እቺኛው ማርኬት ስትራክቸር ሺፍት ማለት ቦስ ነው የፈጠረው ማለት ዳውን ትሬንድ እንደሚቀጥል አለ አይደል? አሁን እዚች ጋር ብሬክ አደረገ፣ እዚች ጋር ብሬክ አደረገልን። ከዛን እዛ ጋር እዚች ጋር አይታችኋል። እቺኛው ሰፖርት ብዬ ሳልኳትን መጥቶ ታች ሲያደርግ ገባለው ብዬ ነው ያሰብኩት። ከዛ በፊት ግን ለምን ፊቦ አልዘረጋም ብዬ ፊቦናቺ ከዚህ እስከዚች ነበር ያሰማርኩት። ከዛን እንደምታዩት እዚች ጋር 06 ላይ ሊደርስ ነው በቃ ጎልደን ዞን ከመድረሱ በፊት አልኩኝና እዚች ጋር ነበር ትሬዱን ወሰድኩ። ከዚችኛው ሌቭል ጋር ተመሳሳይ ነው እዚች ጋር ግን ከዛ በፊት እዚች ጋር ሊኩዊዲቲ ይታያችኋል አይደል? ይሄኛው ሊኩዊዲቲ
ይሄኛው ሊኩዊዲቲ ማለት ነው። በጣም እየፈራሁት ነበር። ትሬድ ከመግባቴ በፊት ጆርናል አድርጌ ነበር ማለት ጆርናል መጻፊያ ላይ ፕሪ ማርኬት ላይ ማለት ነው ሊኩዊዲቲ ከላይ አለ እሱ እያስፈራኝ ነው ምናምን ብዬ ተናግሬ ነበር። ትሬዱ የተወሰደው ሾርት ነበረ። ከዚች ነበር የተወሰደው። እዚህ አካባቢ ነው ስቶፕ ሎዝ ያደረኩት። ነው እዚህ ጋር አይደለም፣ እዚች አካባቢ ነው እና 1 to 2 ነው 1 to 7 ምናምን ለዛች አካባቢ ነው። ግን መቶ ስልክ ደግሞ በጣም ስታክ እያደረገ ያለው እና መቶ ኤስኤል ሂት አደረገብኝ። ከዛም በኋላ ልክ እንደተጠበቀው ነው፣ ምንም ሌላ ነገር አላረም። እዚች ጋር ኤስኤሉን ሂት እንዳደረገው ወርታች መጣ። እንደገናም ሄደና ነካ። ያው ባለውጣ ብሬክ ኢቭን አደርግ ነበር ምንም ቢሆን እና እዛ ጋር መጣ። አሁንም የሆነ ወርታች ወረደ ማለት ነው። እና ያጣሁትን ትሬድ እና ጆርናል ሳደርግ ያለውን ደግሞ ሙሉ እንትን ላሳያችሁና ትሬዲንግ ማድረጊያው ዌብሳይት እንትን ብሏል ማለት አሁን በዚህ ሰዓት እየሰራ ነው እና ያውና $7 ነው ሉዝ ያደረኩት ማለት $8 ነው ሉዝ ያደረኩት። ግን $1 ሌላ ፖዚሽን ሳላስበው የተከፈተ ፖዚሽን ነበር ማለት ፈልጌ ሳይሆን ሳላቅ ስልኩ ስታክ በማድረጉ ምክንያት የተከፈተ ፖዚሽን ነበር። እሱ ፖዚሽን ባይ ዘ ዌይ እስከ $30 ማይነስ መጥቶ ነበረ ማለት ነው። ስክሪንሾቱን አሁን አስገባላችኋለሁና እዚች ጋር የሆነ ጆርናል ማድረጊያው እዚች ጋር እየፈንድዱ ነው። ከዛን እዚች ጋር የሆነ እዚች ጋር የገባውበትን ዲቴል እና ስልኩ በጣም ነው ስታክ የሚያደርገው ባይ ዘ ዌይ የኔ ስልክ ነው። ዳይሬክሽን ሴል ነው። ዴት ያው ቀኑ ምናምን ኒውዮርክ ነው። ሎት ሳይዝ ምናምን ሙሉ ነገር ሞልቻለሁ። ከዛን በራሴ ስህተት ነው ሎዝ ያደረኩት። የሆነ ከላይ ሊኩዊዲቲዎች ተከማችቶ ነበር። ያው ሙሉ ኢንፎ እዚች ጋር መዝግቤያለሁ። የሆነ ትሬድ የወሰድኩትን እሱን እዛ በዲቴል አሳያችኋለሁ። ግን ፕሪ ማርኬት ከትሬድ በፊት የገባሁትን ላሳያችሁ። ፕሪ ማርኬት ላይ ይሄኛው ትሬድ ማለት ነው ቤሪሽ ነው፣ ለንደን ጎልድ ነው ምናምን ሙሉ ነገር ማለት ነው። እዚች ጋር የ1 hour ፌር ቫልዩ ጋር ኢንቨርስ አድርጎታል። ደግሞ ከስር ፖይንት ኦፍ ኢንተረስት ስላለ እሱን ለመንካት መሄዱ አይቀርም። ግን የሚያስፈራኝ ነገር ቢኖር ከላይ ሊኩዊዲቲዎች አሉ ብዬ በስነ ስርዓት ጽፌያለሁና እዚች ጋር ይሄን ትሬድ የሆነ ስክሪንሾት ሳያይዝ ማለት ነው። እዚች ጋር ይሄኛው ፖይንት ኦፍ ኢንተረስት እኔ ይመጣል ቢያሰብኩበት ላይን ነው ማለት ነው። ስለዚህ እዚህ ቦታ መምጣቱ እንደማይቀር እርግጠኛ ነበር እና አሁን ኤስኤል አቀማመጤ ነው የኔ መጥፎ የሆነው ማለት ነው። ምክንያቱም እዚች ጋር ይታያችኋል እነዚህ ሊኩዊዲቲዎች እዚች ጋር ቆይ ለእናንተ በደንብ እንታያችሁ እዚች ጋር ያሉት ማለት ነው። እነዚህ ሊኩዊዲቲዎች ስዊፕ ሲደረጉ ጠብቄ እዚች አካባቢ ፖዚሽን ብከፍት በጣም ስናይፐር ኢንትሪ ነበር የሚሆነው። ግን በጣም ሰርቻለሁ በጣም እኔ ለሌላ ጊዜ ይሄ ነገር በጣም ጥሩ ነውና ያው አፍተር ማርኬት ምን እንደተፈጠረ ሎዝ እንዳደረኩ ምናምን ሊኩዊዲቲ ካለ እንዳለ እያወቅኩ ነበር። በራሴ ስህተት ነው። ባይ ዘ ፎሬክስ ላይ ስህተት ተብሎ የሚታለፍ ነገር የለም። እያንዳንዱ ስህተታችን ዋጋ ያስከፍለናል። እሱ ነው ወቁ። ትሬዲንግ ማለት ልክ እንደዚህ ነው። ዶላር እየከፈልን ነው የምንማረው ማለት ነው። ይሄ ያው ከዚህ በፊት የነበረ ነው እና አሁን ጆርናል ማድረግ ያው አሁን በኢሚቲ5 ያለውን እንትን ላሳያችሁ። ፖዚሽን ባይ ዘ ላሳያችሁ እንዴት ቅድም ስታክ እንዳደረገብኝ ላሳያችሁ። እዚች ጋር ይሄኛው ትሬድ መጀመሪያው ነው የኛ ነው። ይሄኛው ማለት ነው ሉዝ ያደረግነው ይሄ ትሬድ ነው። እዚች እንደዚህ በ1 ሚኒት ሲሆን ነው በደንብ የሚታየውና ይሄኛው ትሬድ ነው እኛ ሉዝ ያደረግነው። ይሄው ከዚህ ጋር ነበር ሴል የገባ ነው ያን እንዲቾርዶ ያው መዘች ጋር ይታደረገብን ማለት ነው። ይሄኛው ትሬድ ነው። ይሄን ደግሞ ይሄ ትሬድ ጌታ ነው ብላችሁ በቃ ይሆነ በጣም ማይሆን ትሬድ ነው። ይሄኛው እንዴት እንደሆነ ላስረዳችሁ። ልክ ይሄኛው ፖዚሽን ልክ እዚህ ጋር ኤስኤል ሲነካብኝ ሴል ፖዚሽን እስቲ
ሊሚት ኦርደር ዝም ብዬ ሊግ በሚለው ሊሚት ኦርደር ለማስቀመጥ እዚች ጋር አለ እዚች እቺኛው ፓርት ማለት ነው። ይሄን ለመንካት እጄ እንዲዝል ባይ ነካብኝ። አላሰብኩትም። ኢማጂን አድርጉ እናንተ እኔ ባያዙ ሴል እንደሆነ እያወቁኝ ባይ አልገባም መቼም ቢሆን። ስለዚህ ሴል ነው የምገባው ብዬ ሴል እዚች ጋር ሊሚት ኦርደር ለማድረግ ወደ ላይ እንዲ ወደ ላይ ሲሄድ ባይ ብሎ ነካው በራሱ ነው። ልክ እንደነካውት ወርታች ወረደ። ወርታች እንዲ ባንዴ ማለት ጠቅ ብሎ ነው። ከዛ ተናደርኩ ጌታ በቃ እንደው ብሎ ያርገው ከፈለጋ አካውንቱን እኔ እንደው አነቀው ማልኩት ተውኩት። በጣም ባላ ልክ መጣ እስከ $30 ማይነስ ወርዶ ነበር። ስክሪንሾቱን አስገባላችሁ። ከዛ ልክ ከወረደ በኋላ ወደ ላይ ተመለሰ ማለት ነውና ልክ እዚህ ጋር ሲደርስ እኔ አቋርጥኩት። ያው እስከዚህ ራሱ ሲመጣ ዝም ብዬ እንትን ብል አሪፍ ነበር ግን እኔ ያው ሐሳቤ ስላልነበረ ነው እና ቪዲዮ መረዘመባችሁ ይመቻችሁ። እንግዲህ ሰብስክራይብ ማድረግ እንዳረሱ ቴሌግራም ቻናሌንም ጆይን አድርጉ። ይመቻችሁ።